የድንቅነሽ የ2025 የቢዝነስ ዘርፍ ተሸላሚያችን የወዲት ጉልላት በአዲስ አበባ ኢትዮጵያ ከኮሎኔል ጉልላትና ከወይዘሮ ክብረ ወርቅ ጌታነህ የተወለደችው የወዲት ጉልላት በስነ ምግባር በፍቅርና በጠንካራ ቤተሰብ ውስጥ ከ8 ልጆች ጋር አደገች። በወታደራዊ ቤተሰብ ውስጥ ዲሲፕሊንን፣ መስዋዕትነትንና ቁርጠኝነትን ከልጅነቷ ጀምሮ ተምራለች። የወዲት ከኔቲቪቲ የሴቶች ትምህርት ቤት በመጀመር በናዝሬት ትምህርት ቤት የሁለተኛ ደረጃ ትምህርቷን አጠናቃ ከዚያም ወደ ሀገረ አሜሪካ በማቅናት በቦስተን ማሳቹሴትስ ኮሌጅ ኦፍ ፋርማሲ የፋርማሲ ዶክትሬት ዲግሪ አግኝታለች። የወዲት እውነተኛዋ የድንቅነሽ ታሪክ ብላ ከምትጠራት እናቷ በፍቅር እንዴት እንደሚመራ በመከራ ውስጥ ጸንቶ መቆምና ከምንም ተነስቶ ውጤታማ መሆንን ተምራለች። የወዲት ከተለያዩ የጤና አጠባበቅ ድርጅቶች ጋር ከሰራች በኋላ ከኮቪድ-19 ወረርሽኝ ከፍተኛ ደረጃ በደረሰበት ወቅት በቤተሰብ የሚተዳደረውን ቫንዶርን ፋርማሲን ከፈተች። ፋርማሲው በፍጥነት ለዲኤምቪ አካባቢ ላሉ ኢትዮጵያውያንና ሌሎች ስደተኞች ምሰሶ ሆነ። ከኢትዮጵያውያን ልምድ በመነሳት ለተለያዩ እርዳታ ለሚያስፈልጋቸው ቡድኖች የጤና አጠባበቅ መመሪያን፣ የኢሚግሬሽን ድጋፍ እና የግል እንክብካቤ በመስጠት እንግዳ ተቀባይ ቦታ ሆኗል። ቫንዶርን ፋርማሲ በእርግጥ ፋርማሲ ብቻ ሳይሆን የብዙዎች ተስፋም ነው። የወዲት የእናቷን የመጨረሻ የህይወት ዘመናቸውን በቋንቋ ለመግባባት ምክንያት ስለሚያገኙት ሕክምናና እንክብካቤ አማራጮች ግራ መጋባትና ህመሙን ካየች በኋላ ለጤና እንክብካቤ ያላት ቁርጠኝነት ጨመረ። ህመሙንም ወደ ዓላማ ቀይረዋለች። ከዚህም በመነሳት ክብረ ወርቅ ጌታነህ ለትርፍ ያልተቋቋመ ድርጅትን መስርታለች። ድርጅቱ አዛውንቶችንና ቤተሰቦቻቸውን ለማስተማር፣ ለመደገፍ የሚገባቸውን ክብርና ግልጽነት የተሞላበት እርዳታ እንዲያገኙ ለማረጋገጥ የሚሰራ ነው። ዛሬ ቫንዶርን ፋርማሲ ክትባቶችን፣ ምርመራዎችንና የመድኃኒት እርዳታን ያለ ቅድመ ሁኔታ በርህራሄ ያቀርባል። በቫንዶርን ፋርማሲ እያንዳንዱ ታካሚ እንደ ቤተሰብ ይቆጠራል። የወዲት እናቷን እንዲህ በማለት ትገልጻታለች። ክብረ ወርቅ ጌታነህ ሴት ልጆችን ብቻ አላሳደገችም፣ መሪዎችን፣ ፈዋሾችንና ለውጥ ፈጣሪዎችን አሳድጋለች። መልካም ስራዋም በየወዲትና በእህቶቿ በኩል በሚንከባከቧቸው አዛውንቶች በእያንዳንዷ ታካሚና የቤተሰብ ታሪክ ውስጥ ሲዘከር ይኖራል። የድንቅነሽ የ2025 የቢዝነስ ዘርፍ ተሸላሚያችን የወዲት ጉልላት